ሰላም እንዴት ናችሁ ውዶች? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ጨረቃዎቻችን መጥተዋል በቤና ማለት ነው። ሀይሚዬ እንኳን በአኑ መጥታለች። ለማንኛውም ዋናውን ቁም ነገሩ የዚች ልጅ መገላገል ነው። ግን እሷ በጣም እልህ ገብታለች። እኛ የፈለግነው በአንድ ቀን ወይም ደግሞ 2 ቀን የሚያልቅ መስለኝ ነበር። የእውነት ግን ጨረቃ ፋሚሊ ገብታችሁ ነበር መሰለኝ እንደዚህ የተጨነቃችሁ የነበራችሁ። ለምንድነው የሚጨነቁት እያልኩ ነበር፣ ግን እውነታችሁ ነው። አሁን ደግሞ ልጅቷ በጣም ገግማለች። በህግ ካልሆነ ሌላ መፍትሄ የለም እያሉ ነው። ጥሩ ነው በህግ ግን ደግሞ ውዶቼ ምን መሰላችሁ፣ ሀይሚ እንዳላችሁ በህግ ከሆነ በቃ ይረዝማል። ቀን በጣም ይሄዳል፣ ቀጠሮ ምናምን ይመጣል ምናምን እንደዚህ እየተባለ ብዙ ነገር ይሆናል። ስለዚህ እኛ ደግሞ በጭንቀት ስንት ወር ከወር በላይም ሊሆን ይችላል እንጠብቃለን ማለት ነው። ይህን ከምንጨነቅ ሁላችን ሀይሚን ብሩክም ከሚጨነቁ በአንድ ቀን የሚያልቅ ከሆነ ግን በፍቅር ወይም ደግሞ ያላቱ እነሱ ያሉ ልጅቷ ወስደው ምናምን ማስመርመር ነው። እውነት ቢኖራት ነው ኑሮ ልጅቷ ማለት ነው። እንኳን አሁን ነይ ዲኤንኤ እናድርግ እየተባለች ማለት መጀመሪያ ራሱ እውነት ልታወጣ ነበር። እውነት ያለው ሰው እንደዚህ አይደለም። ግን የተማመነችው ነገር ሊሆን ይችላል። በጣም ሴረኛ ልጅ ናት። የእውነት እንደዚህ ግግም ያለች ብዙ ሰው በሚዲያ እንደውም በቅርብ ሰው ምናምን እኮ አይደለም በሚዲያ ግግም ብላ በሰው ህይወት የምትበጠበጥ ልጅ እኔ እንጃ። በጣም ለሷ ቃል የለኝም። የእውነቴ ነው። የክፋት ጥግ ናት። የሰይጣን ቁራጭ ብያታለሁ እኔ ራሱ ሰይጣን በሷ ይቀናልና በጣም የሚያስጨንቀኝ ያለው አሁን የሀይሚ ብቻ ነው ውዶችዬ። ብሩክ ለብቻው ካገኘችው የሆነ ነገር ማድረግ እድል ይኖራታል ይቺ ልጅ ማለት ነው። እኔ ግን ለምን እንደሆነ ታውቃላችሁ? ብሩኬና ሀሚ አሁን በሩቅ ሆነን እንከታተላለን ብለው ነበር። ግን ደግሞ ቪዲዮ ሌላ ይሰራሉ እንጂ ይሄንን ቪዲዮ ተለቆ ምናምን ታያለች። ይሄንን ከሰማች ካየች ደግሞ እቺ ልጅ ሌላ ነገር ልትሰራ ትችላለች። ለማንኛው ግን በጣም እያስፈረኝ ያለው የሀይሚዬ ጭንቀት ብቻ ነው። ታውቃላችሁ? ግን ሀይሚ ዛሬ ምን እንዳለች ከልጅነት ጋር ሁን ስትባልስ ምንድነው የማድርገው እያለች ነበር። የኔ ቆንጆ ሳትፈልግ መኖር ለሚባል ነገር የለም። እሱ ፈልገው ካልሆነ ምንም ነገር የሚያስገድ ነገር የለም። ልጅቷ ራሱ የሀይሚ የብሩክ አይደለችም። ስለዚህ ብሩክ አሁንም የሀይሚ ነው። ምንም ነገር የሚፈጠር አይደለም። አይዞሽ ሀይሚዬ። በዚህ አጋጣሚ ልክ ነሽ። የሚያስፈራ ነው። ቢሆንስ ብለሽ ማሰብሽ ደግሞ ማለት ነው። የሀይሚ አስተሳሰቧ በጣም የሚገርመኝ ነገር አያችሁት? ግን ዛሬ ርቀቷ በጣም ይገርማል። በህግ ከተባለ ብዙ ነገር ማስኬድ ይችላል ምናምን እያለ እውነቷ ነው። በህግ ሆነ ውዶቼ ብዙ ነገር ይጠብቃል። በቃ እኔ እንጃ። እኔ መጋላገል ብቻ ነው የምፈልገው። በአንድ ቀን ቢገላገል መስሎኝ ነው። ያህሉ ምን ያስጨንቃቸዋል? የብሩክ ስም ሊጸዳ እኮ ነው ይቺ ልጅ። ከዚህ በኋላ እኮ ሀይሚና ብሩክ ስም አታናሳም ብዬ በጣም ደስተኛ ሆኜ ነበር። ግን ደግሞ እኔ ያልጠበቅኩት ነው የሆነብኝና ለማንኛውም ፈጣሪ ያውቃል። እውነት ጸሎት ያስፈልጋቸዋል ሀይሚና ብሩክና ሁላችን በጸሎታቸው እናስባቸው። ይህ ፈተና ለበጎ ነው፣ ግን ደግሞ በጣም የሚያስጨንቅ ነገር ነው። ለእነሱ ብቻ ሳይሆን ለእኛ ጭምር እያስጨንቀን ያለው ይሄን ነው። የምራ 24 ሰዓት ተጨንቀን የምጠብቀው ከሁላችን ማለት ነው። እኔ መጥቼ እዚህ ላይ ቪዲዮ እናንተ ሲሰራላችሁ አይዛችሁ ምንም አይፈጠርም ስል ማለት ነው እናንተ እንድትጠነክሩ ብዬ ነው እንጂ እኔ ራሴ ነው የማውቀው ምን ሊፈጠር ይችላል፣ ምን ሊሆን ይችላል። የምር በጣም መሰረሊ ስለሆነት ማለት ነው። የእውነት ግን ከዚህ በኋላ ተገላግለን ያሳየን። የእውነት በጣም ያስጨንቀኝ ያለው ይሄን ነውና ሀይሚዬ ደግሞ አይዞሽ ሳይጨንቀኝ የኔ ውድ ሁላችን ከጎንሽ ነን። አይዞሽ ምንም ነገር አይፈጠርም። ቢፈጠርም ብሩክ አንቺ በላይ የሚወደው የሚያፈቅረው ሰው የለም። ይቺ ልጅ ደግሞ ማለት ነው የእውነት የሆነ ነገር አድርጋ ነው እንጂ ምንም ነገር የሚያስፈራ ነገር የለም። ፍቅረኛው አልነበረችም። የአንድ ቀን ብቻ ነው እሱ ምንም በቪዲዮ ተሰራ ለጥምቀት ለተባለ ነው እንጂ ፍቅረኛው አልነበር ጭራሽ ማለት ነው። አውሪ በውስጥ ከፈለግሽ ሀይሚዬ፣ እውነቴ ነው የምላችሁ። ፍቅረኛ የነበረ ሰው እኮ የታወቀ ነው። ከዛ ደግሞ ይቺ ልጅ ግን በቃ አለ አይደል፣ እኛ በጣም ክፉዎች ስለሆንን ትልቅ ደረጃ ደርሶ ብሩኬ ስታይ ማለት ነው በቃ በቀናት አብዳ ነው እንደዚህ ያለችላችሁ ግግም ብላ ያለች እንጂ እኔ እንጃ። ቢንስ በኋላ ምንድነው የምታደርገው? ቢንስ እሺ መጨረሻ ላይ በቃ ልጁ ያንተ ነው ሲባል ምንድነው የምትለው? ይቅርታ ትላለች ማለት ነው። በስመ አብ እኔ እንጃ። ለማንኛው ግን ዛሬ ይመጣሉ ፍቅሮቻችን ፏ ብለው ይመጣሉ። ግን የማይሆን ነገር እንዳንጽፍላችሁ በቃ በሰላም ይምጡልን። እኛ ተጫውተን ዘና ብለን ይወጣሉ። ምንም ነገር አይፈጠርም። በቻናላቸው ስላልመጡ ነው አሁን የመጡ ለኛ ብለው ነው አሁን እየመጡ ያሉት። ታውቃላችሁ? ግን
ለኛ እንዴት እንደሚያስቡ ማለት ነው። በቻናላቸው ሳይመጡ ሲቀሩ እኛ እኮ ያየነው አይመስልም ስለምንል ነው ይሄንን የመጡና በሰላም ይምጡልን እንጠብቃለን። እኛንም ጨረቃ ፋሚሊም አይዛችሁ ሁሌም ከጎናቸው እንህን። እቺ ልጅ እስከትገላገል ጥግ ድረስ እንሄዳለን። በቃ ምንም ማድረግ አይቻልም። እኛ አንተዋቸው መቼም ቢሆን እስከ ሞት ድረስ ከጥግ ድረስ ማለት ነው። በህይወት እስካለን ድረስ ጨረቃ ፋሚሊ የሚባል ነገር መለያየት የለም። ከነሱም ምንም ነገር አይፈጠርም። የምትጨነቁ ሰዎች ደግሞ አይዛችሁ፣ የምሬ ከልክ በላይ የምትጨነቁ ሰዎች አላችሁና ምንም ቢሆን ሀይሚና ብሩክ እንደማይለያዩ አውቃችሁ አትጨነቁ። በቃ ይሆናል ያለ አይደል ፈተና። ህይወት ያለ ፈተና ምን ተኖረ ተባለ ውዶቼ። ያለ ፈተና መኖር አይቻልም። እኛ ራሱ በራሳችሁ ህይወት አስቡት እስኪ። እናንተ ፈተና ሳያጋጥማችሁ ነው እንደዚህ የደረሳችሁት። በቃ ያለ ፈተና ማለፍ የለም። ያልፋል። ይህንም ያልፋል። ትናንት አልፈዋል፣ ዛሬም ያልፋል፣ ነገም ያልፋል። ሁሉም ነገር አልፎ እንደ ተረት ተረት እናወራዋለን። ይህንን እንኳን አልፈዋል ብለን ለነሱ እንኳን ጥንካሬ ነውና መልካም ጊዜ። እስኪ ምሽት መጡልን። አይዛችሁ በርቱ። ባላችሁበት እናንተንም በጸሎት እናስባቸው። መቼም አይለያዩ።